ሰላም ጤና ይስጥልኝ ውድ የዩቲዩብ ቻናላችን ቤተሰቦች፣ ልክ እንደ ከዚህ በፊቱ ወቅታዊና ታማኝ መረጃዎችን ወደ እናንተ ለማድረስ ተገኝተናል። ቻናሉን ሰብስክራይብ እንዲሁም ላይክ እና ሼር በማድረግ መረጃዎች ለብዙዎች እንዲደርስ በማድረግ ህዝባዊ ኃላፊነቶን እንዲወጡ የሚል መልእክቴን በማድረስ ለዕለቱ ወደ ያዝናቸው መረጃዎች አለፍኩ። በቅድሚያም አርዕስቱን እናስቀድማለን። በዘመቻ አንድነት በቤተ አማራ ግንባር የአማራ ፋኖ በወሎ ንጉስ ሚካኤል ኮር የአማራ ሳይንት መቅደላ ክፍለ ጦር አትሮንስ ብርጌድ እና የክፍለ ጦሩ ቃኞች የጌቶቹን ስልጣን ጠባቂው ጦር ላይ ጉዳት በማድረስ ታላቅ ድልን ተጎናጽፈዋል። በተያያዘም ከዘመቻ አንድነት መረጃችን ሳንወጣ ውባንታ ባተ ክፍለ ጦር ታላቅ ድልን ተቀዳጅቷል። የአማራ ፋኖ በወሎ ላስታ ሳምነው ኮር ውባንታ ባተ ክፍለ ጦር ስር በአርበኛ ፋኖ አስፌ አበጋዝ የምትመራው ሁለተኛ ሻለቃ በዋርላ ወረዳ ከኮን ከተማ ወደ የኔጃ የምትባል የገጠር ከተማ ሲንቀሳቀስ የነበረውን የብልጽግና ወንበር አስጠባቂ ሚኒሻ አድማ መከላከል በየቦታው አንጠባጥበውታል። ዝርዝሩን የምናስደምጣችሁ ይሆናል። አብራችሁን ሁኑ። በሌላ በኩል ለጠላት የእግር እሳት የሆነው ዘንገና ብርጌድ በግዳጅ ቀጠና ላይ ያለ የሚያሳይ ቪዲዮም ይዘናል። አብራችሁን ስትቆዩ የምትመለከቱት ይሆናል። ክቡራን አድማጮቻችን አብራችሁን ስትቆዩ እነዚህንና ሌሎች መረጃዎችንም የምናስደምጣችሁ ይሆናል። አብራችሁን ሁኑ። በቅድሚያም በዘመቻ አንድነት በቤተ አማራ ግንባር የአማራ ፋኖ በወሎ ንጉስ ሚካኤል ኮር የአማራ ሳይንት መቅደላ ክፍለ ጦር አትሮንስ ብርጌድ እና የክፍለ ጦሩ ቃኞች የጌቶቹን ስልጣን ጠባቂው ጦር ላይ ጉዳት በማድረስ ታላቅ ድልን ተጎናጸፉ። ሚያዝያ 6 2017 ዓ.ም ቀኛዝማች ይታገሱ አራጋው ሻለቃ፣ መብረቁ ሻለቃና የክፍለ ጦሩ ቃኞች በጥምረት ጉዲት ተራራ ወጀድ መገንጠያ ዲማ ጊዮርጊስ መሃል ሳይንት ወረዳ ዴንሳ ከተማ ጎጃም በር በሚባል የከተማ ክፍል ላይ ከፍተኛ ሰብአዊ ኪሳራ አድርሰውበታል። ቀኛዝማች ይታገሱ አራጋው ሻለቃና የክፍለ ጦሩ ቃኞች ጉዲት ተራራ ላይ ሲጠዘጥዙት፣ መብረቁ ሻለቃ ደግሞ ወጀድ መገንጠያ ዲማ ጊዮርጊስ በሚባል ልዩ ቦታ በቆረጣ በመግባት ጠላትን አርበድብደውታል። ይህ ግንባር በተደጋጋሚ ውጊያ እየተደረገበት ያለ ሲሆን ጠላት ከዚህ መንገድ ውጪ የሚጠቀመው ተለዋጭ መንገድ ባለመኖሩ አጣብቂኝ ውስጥ ተቀርቅሯል። እያንዳንዱ ጉዞም በረመጥ እሳት ላይ እንደ መራመድ ሆኖበታል። የወገን ጦር በተባበረ ጠንካራ ክንዱ የወዴድ ብልጽግናውን ወራሪ ኃይል የጦር መሪዎቹን እንደ ቅጠል እርግፍ አድርጓቸዋል። የዘመቻ መምሪያ ኃላፊው ሻምበል መሪውና መቶ መሪው ወደማይነቁበት ዘላለማዊ እንቅልፍ ያሸለቡ ሲሆን ቁጥሩ በትክክል ያልታወቀ እጅግ በርካታ ጠላት ሙትና ቁስለኛ ሆኗል። በዚህ ውጊያ ላይ ቁጥሩን በትክክል ለማወቅ አስቸጋሪ ቢሆንም እጅግ በጣም አስከፊ ጉዳት የማስተናገዳቸው ነገር እርግጥ ነው። የአማራ ፋኖን አጸዳለሁ እያለ የሚፎክረው የወንጀለኛው ቡድን ብልጽግና የሚመካበት ኃይሉ በመንጋ እየተገተለተለ ቢመጣም በየምድረ በዳው በጅምላ መቀበር ጣፈንታው ሆኗል። ይህ በእንዲህ እንዳለ መሃል ሳይንት ወረዳ ዴንሳ ከተማ ጎጃም በር በሚባለው የከተማው ክፍል ከበድ ያለ ውጊያ ተደርጓል። የወዳደሩ ሚኒሻ አለቃቸው የተቀነደሸ ሲሆን ሌሎች የባንዳው ሚኒሻ አባላትም ለሚመጸውቱት ሽርፍራፊ ገንዘብ ሲሉ ደማቸውን አፍስሰው በቁስለኛነት ተመዝግበዋል። ኢዘዝ መላኩ የሚባለው የወዳደሮች ሚኒሻ አለቃ የምክክር ኮሚሽን በሚል የዳቦ ስም የወንጀለኛው ቡድን ብልጽግናን ስልጣን ለማራዘም ከሚፈልጉት ህሊና ቢስ አዛውንቶች በባህር ዳር ጥሪ ከተደረገላቸው መካከል አንዱ ነበር። በስብሰባቸውም አማራን እንዴት ወደ ትንንሽ ክፍሎች እንበጣጥሰው የሚል አጀንዳም አለበት። ይህ የውሾች ጉባኤ ተሳታፊ በተመለሰ በሶስተኛ ቀኑ እነሆ ወደ ከርሰ መቃብር ይወርድ ዘንድ ግድ ሆነ። የኦህዴድ ብልጽግና የዙፋን ጠባቂ ወራሪ ኃይል በሞርተር አንድ ላም አንድ ፈረስ የገደለ ሲሆን በሞርተሩ ፍንጥርጣሪ አንድ የገበሬ መኖሪያ ቤት ከጥቅም ውጭ አድርጓል። መዳረሻው ድልና ነጻነት የሆነው የአማራ ህዝብ የህልውና ተጋድሎ በዘመቻ አንድነት ተጠናክሮ ይቀጥላል ሲል የአማራ ሳይንት መቅደላ ክፍለ ጦር ቃል አቀባይ ፋኖ ኢዮብ አሸናፊም ገልጿል። በተያያዘ መረጃም በዘመቻ አንድነት ወሎ ግንባር የአማራ ፋኖ በወሎ ላስታ ሳምነው ኮር ውባንታ ባተ ክፍለ ጦር ስር
በአርበኛ ፋኖ አስፊያ በጋዝ የምትመራው ሁለተኛ ሻለቃ በዋድላ ወረዳ በኮን ከተማ ወደ አይኔጃ የምትባል የገጠር ከተማ ሲንቀሳቀስ የነበረውን የብልጽግና ወንበር አስጠባቂ ሚኒሻና አድማ መከላከል ጉቻት ከምትባል ቦታ ላይ ደፈጣ በመያዝ ሚያዝያ 6 2017 ዓ.ም ለ45 ደቂቃ በፈጀ ኦፕሬሽን ሚኒሻና አድማ መከላከል ሙትና ቁስለኛ ያደረጉት ሲሆን ብዛት ያለው ክላሽ ከነ ተተኳሹ በመማረክ የተረፈው ሙትና ቁስለኛን እያንጠበጠበ ወደ ነበረበት ኮን ከተማ ፈርጥጧል። በሌላ በኩልም ለጠላት የእግር እሳት የሆነው ዘንገና ብርጌድ በግዳጅ ቀጠና ላይ ያለ የሚያሳይ ቪዲዮ አስመልክተናችሁ እንመለስ። አይዞህ አንበሴ ፈጠን በል። አይዞን አይዞን አብሽር አይዞን አይዞን። መለጥለጥ ነው ዛሬ መለጥለጥ ነው። አጅር ዛሬ ደግሞ አበራን ነው። ዛሬ ደግሞ አበራን ነው። አይዞን ሳብ ሳብ እንዳል ባንድ ነው ሁሉ ነው ቁጭ አድርጎ ቀብሮት ነው ለመኪና የተረፈው ነው እኮ የማንድ 678 ነው ቀብሮት። ለሰዓቱ የነበሩን መረጃዎች እነዚህ ነበሩ። አብራችሁን እስከ ፍጻሜው ስለቆያችሁ እያመሰገንን በሌላ የመረጃ ሰዓታችን እስከምንገናኝ ድረስ ሰላም ሁኑ።